ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሰሙት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። በያላችሁበት ሰላማችሁ በተዘት ይበልልኝ ማለት ነው። ለምታበረታቱኝ ከልብ አመሰግናለሁ ማለት ነው። ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቪዲዮዬ ስለ ጓደኛ ነው የሚለው ማለት ነው። ልዩ ጓደኛዬ ይላል። ጠንካራ እንዲሆን ለኔ አቅም ብርታቴ፣ እህቴ ፍቅር ነሽ እንዳልዝል ጉልበቴ፣ ልብሽ ረድት ያውቃል ስትንከባከቢ ከራስሽ አብልጠሽ የኔ አሳቢ፣ በአካል ጎኔ ባትሆኚ ሩቅ ቦታ ብትሆኚ የኔ ልብ አዋቂ ነሽ ውስጤ ምረት እንጂ ቀልብሽ የምታይኝ የሚጠነክር ጓዴ፣ ማን አለኝ እንዳንቺ ውስጤን የሚረዳ፣ ብትሆኚ ባትሆኚ የእናት ወይ የአባት መወለድ ቋንቋ ነው አንቺን ነሽ የኔ እህት፣ ቀድመሽ ምትገኝ ባዘንም በክፉ እህቴ ምርኩዜ ነሽ የምጨነቅ ተስፋ የምሰጭኝ ተስፋ፣ ፊደል ባልደረብኩ ከአፌ ቃል ባይወጣ ሁሌም ወድሻለሁ ልኬት ገደብ እጣ፣ መቼም የማልጠግብሽ ዘወትር ስስቴ፣ በጣም ናፍቀሽኛል አልቻለም አንጀቴ፣ ናፍቀሽኛል መቁጠር በናፍቆት ጠብቆ፣ ይከብዳል አውቃለሁ መኖር ተራርቆ፣ ይህም ጊዜ አልፎ ፈቅዶ እስክንገናኝ ለአንዴ እንኳን ሳይከፋሽ ሰላም ያቆይልኝ እሷ ማለት ለኔ የሚያቀኝ ሰው ሁሉ ስለ አንቺ ጠየቁኝ፣ እኔም ደስ እያለኝ በኩራት መለስኩኝ፣ ሲከፋኝ ከጎኔ ሁሌ አለሁ ምትይኝ፣ ቃላት ሳልደረድር አይታም ምትረዳ ልጅ ናት አንቺ የኔ ልዩ ሰው በዚህ ምድር ሁሉ፣ ምንም ልብ ስለሷ ቃላት ያነሳሉ እንዳንቺም ሳትሳሳ ከራሷ አብልጣ ብርሃን ትሆኛለሽ እንደ ሻማ ቀልጣ፣ አንቺ ለኔ ልዩ ሰው በዚህ ምድር ሁሉ፣ ሁሌም የምወደኝ በቀና ውብ ልቧ መቼም የምትረሳኝ እኔው ነኝ ሀሳቧ፣ ለቃሏም ታማኝ ነኝ እስከ ዕለተ ሞቷ፣ ፍቅሯን አትቀንሳለሁ ይህ ነው ማንነቷ፣ እሷ ማለት ለኔ በማንም ማልተካት ሲሳይ ነች እድሌ፣ ከላይ ያገኘኋት ስለኔ የሆንሽው ሁሉ፣ ባልዘረዝር ቃላት ባይገልጸውም ላንቺ ያለኝ ፍቅር፣ አንቺ በጥቂቱ ትንሽ ቢያውቁ ብዬ ገጼ ነች አልኳቸው ሚስጥር ገበናዬ፣ እናም እወቂልኝ እስከ ዕለቴ እስትንፋሴ፣ ሁሌም ወድሻለሁ አብልጬ ከራሴ፣ ሁልጊዜ አይሻለሁ ዘወትር በስስት፣ ሺ ቃላት ያንስሻል ልዩ ነሽ የኔ እህት፣ ዘወትር አያልቅም ስላንቺ ቢወራ ቃላት
ከቃላት በላይ ነው እህቴ ያንቺ ስራ። ለእኔ ብዙ ሆነሻል ከምገልጽሽ በላይ። በሄድሽበት ሁሉ ያንቺን ክፉ እንዳላይ ሁሉም ምረሳብሽ ሆነሽኝ እረፍቴ ለአንድ ከሰአንድ ሰከንድ አጠፊም ዘወትር ከፊቴ ባንቺ ኖራለሁ አገኛለሁ ደስታ ሳቅሽ ነው ድምቀቴ ችዬ እንዲበረታ ጠፋ አንቺን መሳይ የትም አይገኝም ካንቺ የሚወዳት አንቺን ቢሆን የለም። የእህትነት ፍቅር ባንቺ አግኝቻለሁ መጽናኛ ሆነሽኝ ሁሌ አልፌያለሁ ጭንቀቴን ተካፋይ ሲከፋኝ ከጎኔ መቼም የማትርቂኝ ሰላሜ ነሽ ለኔ ጥላ ነሽ ከለላ መሸሸጊያ ቤቴ ሁሌም እወድሻለሁ የኔ ውዷ እህቴ ይላል የግጥሜ ርዕስ። ውድ ቤተሰቦቼ ለነበረን ቆይታ ከልብ አመሰግናለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ሰላማችሁ ብዝዝት ይበልልኝ ማለት ነው። ያው እንደሚታወቀው ላይክ ሼር እያደረጋችሁ አበረታቱኝ እና